መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 23 ላይ ያለው ስታነቡ መንፈስ ቅዱስ እንዴት ነው እውነትና ውሸት የሚባለው ብላችሁ ስታስቡ አዎ ትክክል ነው። ኢየሱስ ስለ እውነትና ስለ ውሸተኛ መንፈስ ከኛ የመጣ ሳይሆን ኢየሱስ የተናገረው ቃል አለ። አሜን። ስለዚህ የእውነት መንፈስ እናንተ ላይ በመጣ ጊዜ ሲል የውሸትና የኩረጃ መንፈስ እንዳለ ያውቃል። ዛሬ በኩረጃ አትሄድም፣ በእውነተኛ መንፈስ ነው። የሰውን ካባ ታወልቃለህ፣ የሰውን ልብስ ታወልቃለህ። እግዚአብሔር በአንተ ላይ የተለየ ግሎሪ ያስቀምጣል፣ የተለየ መንፈስ ያስቀምጣል። ይህን የንሱ አሜን ይበል። አሁን የተቸገርነው የእውነት መንፈስ የለም። እንትና ሲያስመስል እንትና ያስመስላል። የእሱን ሃይ ኮፒ ይዞ ይነሳል። አይቻልም። ዳዊት አልፈልግም ብሎ እንዳወለቀ ዛሬ አንዱ ያወልቃል። የሰው አይጠቅም ታወልቃለህ። የተለየ ክብር አንተ ስለሚመጣ የተለየ መንፈስ አንተ ስለሚመጣ ስማ፣ ኢየሱስ ተቀብቷል። ማትቀበበት ምክንያት የለም። አቤት ኢየሱስ ምን ሆነ? አንዳንድ ሰው ካልተቀበ የቃለ ርዕስ እንዲህ ነው የሚለው። አሜን ነው። እንዲህ ነው የሚለው ቃለ ርዕስ የተቀበልከው ይጥላል። አቤት የተቀበልከው ጻፉ። የተቀበልከው ይጥላል። ምን የተቀበልኩት እኔ መሬት አይደለም የተቀበልኩት። መሬት ከአባቴ የተቀበልኩት። እኔ የተቀበልኩት መኪና አይደለም። መኪና መቀበለው ሰርቼ ነው የምገዛው። ፕሮፌሰር ያስፈልገው ለመኪና ቤት ለመስራት ፕሮፌሰር ያስፈልገው። እኔ ግን አንድ የተቀበልኩት ነገር አለ። በብር የማይገዛ በእውቀት የማይገዛ በሰው አቅም የማይገዛ እንዲሁ እኔ ላይ የተቀመጠ አንድ ክብር አለ። ይህ ክብር ዛሬ ዛሬ ተነሷል። ባትጮህ አሜን በለን። ብዙ ሰዎች ዛሬ ቅባታቸውን መንፈሳቸውን ጥለዋል። ትናንትና የተቀበልከው መንፈስ፣ ትናንት ሲሰራብህ የነበረ መንፈስ፣ ትናንትና ሲያናግር የነበረ መንፈስ አሁን የት ነው ያለው? መጽሐፍ ቅዱስ ኤልሳ እንደምታዩ ሄዶ እንጨት ቆርጦ ሲጥል እንጨቱ በውሃ ውስጥ ወደቀ ነው የሚለው። አንድ ነገር አለ የገባኝ ነገር፣ እንጨቱ መውደቁን በማሳየቱ የተነሳ መጥረቢያው የወደቀው እንደገና ተነስቷል። ለምን አይቶ እዚህ ጋር ነው የወደቀብኝ ብሎ በመናገሩ ሌላ ነብይ መጥቶ ቤት በኩል የወደቀው ሲለው እዚህ ጋር ነው የወደቀው ነው እንዴ? እንጨት ቆረጠና በሰማያዊ ሳይንስ መጥረቢያውን አንሳፎ ተቀበለ። አሁን አንተ ጥላል፣ ዛሬ ታነሳለህ። ሪል የለም። ቤንች ሸኮ ውስጥ አንድ ነገር አለ። በጌታ አንድ ነገር አለ። በማንም መንገድ አልሄድም። በአካብ መንገድ አልሄድም። ምርታለን ባክ አንተ በእናንተ መንገድ አትሄድም። እናንተ የተለየ ሌላ መንገድ አለ። ጮና ሌላ መንገድ አለ። በአካብ መንገድ ኤልያስ አልሄደም። ለምንድን ነው ብላችሁ ስታስቡ ክላስ ውስጥ ትምህርት ቤት ውስጥ ያንዱን ኩረጃ ከተጠቀምክ ያ ሰውዬ ሮሳ ሲጠፋ ዜሮ ከዜሮ ታመጣለህ። ለምን አሁን ላይ ሶሻል ሚዲያዎች አሉ፣ እንደምታዩ ዩቲዩቦች አሉ። የምንጠቀማቸው የሚጠቀሙት ብዙ ፐርሰንት ከ175% እስቲል ያ ብቻ እንዳይመስላችሁ ከሚዲያ ላይ ያመጣ ርዕስ ይሰጣል፣ ከሚዲያ የተቀበለ ርዕስ ይሰጣል። ምን አገባኝ? ያ ሰርቶ አልፏል። እኔ ውስጥ ያለው ቅባት አሁንም ይሰራል፣ ነገም ይሰራል። እኔ ትምህርት ቤት አይደለም እኔ የተቀበልኩት ቅባት እንጂ እኔ የተቀበልኩት ሳይንስ የለም። አንተ ያለው ቅባት ለአንተ በር ይከፍትልሃል። ላምጣላችሁ። አሜን ትላላችሁ። ላምጣላ በጌታ ዛሬ ልካችሁን ነው የምነግረው። ከዛም በኋላ መጨረሻ ላይ የእውነት መንፈስ ይወርድባችኋል። የእውነት ቅባት ይወርድባችኋል። ስሙ እንደዚህ አላት። አሁን ኤልሳ እንደገና እንደዚህ አለ። አገሩ መልካም ውሃ ምንድን ነው? ውሃ ጨንጋፋ አለ አይደል? ውሃ ጨንጋፋ ነው ሲል ጋሽ በጣም ስሙ። ውሃ ጨንጋፋ ነው ሲል የነቢያትን ጥበብ ምን አለ መሰለህ? ጨው አምጣልኝ አለ። ጨው እስኪ ቤቱ ጨው የሌለ ሰው ቤታችሁ ጨው የሌለ ሰው እጁን ያንሳልኝ። ጨው ቤቱ የሌለ ሰው ጨው አለ። ድሀ ቤት ጨው አለ፣ አፍታም ቤት ጨው አለ፣ ሁሉ ቤት ጨው አለ። ነብዩ መገለጡን ለማምጣት ጨው አምጪልኛል። ጨው ለካ የእግዚአብሔር መንፈስ ነብይ ላይ ሐዋርያ ብቻ አይደለም ትናንሾችም ጋር አለ። ጨው ቤት ቤት ልስበክ ጨው ነበር በመገለጥ ሲያመጣ ጨው ቤት ውስጥ አለ። አሁን ቤት ውስጥ ባለው ነገር ላይ ታምራት የሚሰራው ሶራ ባለ ነገር አለ ቤት ውስጥ። ስለዚህ ጨው አምጪልኝ ብሎ ኤልሳ ሲጠይቃት ጨው አሁን ማምጣት ያለባት ከጎረቤት አይደለም። ጨው ማምጣት ያለባት ከከተማ አይደለም። ጨው ማምጣት ያለባት አገር ቀይራ አይደለም። ቤቷ ውስጥ ጨው አለ። ማን ሆነ ዛሬ ቤት ውስጥ ታምራት ይሆናል። አሜን አትልም ወይ? ብዙ ሰዎች አሜን ጨው የሚለው ነገር ጨው አምጥልኝና ጭንቀፋን ለማስቆም ጨው አምጥልኝ ሲል በጌታ ቤት ብላችሁ ዳ የምትል ሰው የመጨዋል ዳ
ለምትለው ሰው ጋር ኢየሱስ አለ። ሀብታም ለምትለው ሰው ጋር ኢየሱስ አለ። ለሁሉም ኢየሱስ አለ። ባይዛን ነገር ልንገራችሁ፣ የስልጣን መንገድ እንጂ ሁላችሁ ተቀብቷችኋል። በማን? በክርስቶስ በኩል አሜን አትሉ? ከዛን ጩኸም ጥለኝ ሲል ሴቷ ጩኸ የለኝም እንዳትል ቤቷ ውስጥ ጩኸል። ለሴትዋ ለአገሩ መፍትሄ የሆነው ከሴቷ ቤት የመጣ ጩኸ ነው። አሁን ሁላችሁ ቤት ጩኸል፣ ሁላችሁ ምን አለ ጩኸል። ስለዚህ ዛሬ ቤታችሁ ላይ እጃችሁ ያለ ነገር ታምራት ነው። አሜን። እጄ ያለው ነገር ዛሬ በሉት፣ ቤት ላይ በሉት፣ ታምራት ያደርጋል። ወንጌል ሪቫይቫሉን ለማምጣት የሚታገሉ ጥቂት ሰዎች ናቸው። ሌሎች ባላቸው ነገር በቃ እንትና ለሞን እንደንትና ይኸው በጌታ ፊት ብላችሁ አሁን ምነግራችሁ ስሙ። ጥሪያችን እንኳን ሌላ ጥሪያችን እንኳን እግዚአብሔር ሙሴ የጠራበት መንገድ ሌላ ነው። ዳዊት የሚጠራበት መንገድ ሌላ ነው። ኤልያስ የሚጠራበት መንገድ ሌላ ነው። እንዴት እኩል ልንሆን እንችላለን? እኩል ልንሆን አንችልም። በፍጹም አንችልም። አንተ ይላል አይቻልም በለባችሁ። ይሄው አይቻልም በሉት። ዛሬ ነው የእውነት መንፈስ ያገኘሃል በሉት። የእውነት መንፈስ በሉት። ሲያገኝ በሉት የምልጫ ኃይል ሰማይ የመናገር አቅም ባንተ ላይ ይወድቃል። አንሰጥሮ አሜን ይበል። የእውነት መንፈስ ያልወረደ ሰው በምን እንደሚታወቅ ታውቃላችሁ? ምድር ነው። ሁሉ ጊዜ ስብከቱ ከምድር ጋር፣ ኑሮ ከምድር ጋር። ቅባት ስሙ፣ ቅባት ዛሬ ሰማውራ ነው የተቀበልከው ቅባት ይጥላል። ትናንትና እርግጠኛ ሆኜ ነው ነገር ቤተክርስቲያን ስትመጣ ዘምር እስከሚባል አጠብቅም ትዘምራለህ። ጸልይ እስኪባል አጠብቅም ትጸልያለህ። የሆነ ነገር እስኪባል አጠብቅም። አሁን አንዳንዴ ወርሺፕ ያሳዝነኛል። ተነሱና አምልክ ይላል። እባካችሁ ጨፍሩ ይላል። እባካችሁ እጃችሁን አንሱ ይላል። ለምን መሰለህ? ሰው ውስጥ እውነተኛ መንፈስ ሞቷል። ሰው ውስጥ እውነተኛ መንፈስ የለም። አስፈላጊው ብቻውን ይለምናል። ማንም ቢዘምር የለም። ማንም ቢያመልክ የለም። ዛሬ የፈረሰች የዳዊት ድንኳን የሰማሁት ነው። በተለየ ቅባት የሚነሱ 11 ሰው አለ ዘመን መካን ጎራ የእውነት መንፈስ አለ። ቆይ ኢየሱስ እኛ ብንሰብከው ግልጽ ነገር ልንገራ። ሶሻል ሚዲያ አይተህ እንዳትለኝ። ፕሮፌት ኢዮአን ከሰብኳል። ምን ሰብከው ኢየሱስ የተቀባ ኢየሱስ ማለት ምን ይሆነ ነው የተቀባ። አሁን ኮሶ አይተህ እንዳትለኝ። አልወድም ነኝ ባይዘ ሶሻል ሚዲያ ውስጥ አልቆይም። ፕሮግራም ሲኖረኝ ብቻ ነው የማወራው። ፕሮግራም ሲኖረኝ ብቻ ነው የማሳስበው። አሜን ትላላችሁ? አልቆይም። ለምን መሰለኝ? እነሱን የመሰልኩ ነው የምሄደው። ኢየሱስን የመሰልኩ አይደለም። ሰዎችን የመሰልኩ ነው የምሄደው። ባለፈ ዕለት አንድ ትምህርት ነግሬያቸዋለሁ። አንድ ጊዜ በጣም ወዶ አገልጋይ እዚያ ማን ላይ ነው ተጋበዘ። ና ፕሮፌት ዛሬ እኮ ቃል ስብከት የኔ ነው ብሎ ጋበዘኝ። እኔ እየፈራሁት እንግዲህ ታውቃኛላችሁ፣ አማን ላይ እኔ እንደ ጠላት ነው የምታየውና እየፈራሁ ኋላ ተቀመጥኩ። ሲቀመጥ ከላይ እስከ ታች ዮናታን ሲናገር ይላል፣ ዮንዬ ሲናገር ይላል። ሰውየው ያየሁን ነው የሚያወራው። ዮናታንን የሰበከው እንጂ ኢየሱስን አይደለም። ለምን? ሲያይ የነበረው ዮናታንን ነው። ጠዋት የሚያየው ዮናታንን ነው። ከሰዓት የሚያየው ዮናታንን ነው። ምሽት የሚያየው መጥቶ ገና አልሰበክ። ዮናታን ሲናገር በዚህ ስፍራ ላይ እንደዚህ ምን አገባኝ ተቀብቻለሁ። አልገባም፣ ጌታ አልገባም። እግዚአብሔር ለኔ ሌላ መንገድ አለው። እግዚአብሔር ለአንተ ሌላ መንገድ አለው። ባክጭማ መንፈለ ደግማችሁ እስካመጣሉ የኩረጃን መንፈስ ዛሬ እንጥለዋለሁ። የምፈልገው የእውነት መንፈስ ነው። የእውነት ቅባት ነው የምፈልገው። የእውነትን ኃይል ነው የምፈልገው። አንድ ሰው ብድግ ብሎ አሜን ይበል። ቅባት አትራበው ሲዶ ቅባት አትራበው እንዴ? አትፈልጉም? በጣም ነው የሚያስፈልገው። ኢየሱስ ጌታ ነው። የቅባትን አቅም ቅርብ ያሳውቃቸዋል። ኢየሱስ ጌታ ነው። ምን ያክል ቅባት እንደሚጠቅም አይቻለሁ። ደግሞም አይቼዋለሁ መንገዴ ላይ። ክብር ለኢየሱስ ይሁን። አሜን ነው ሆይ ኢየሱስ ተቀብቷል። ትቀባለህ። ያለበለዚያ በማየት አታገለግልም። አቤት በማየት አታገለግልም። የእውነት መንፈስ የሚለው የማለት አቃላችሁ ከነቢያት ሽፍት ያደርጋል እንዳይመስል። ነቢያት ማተም ነው የሚሰጠው፣ መቀባትን ለማረጋገጥ ነው። የእውነት መንፈስ ግን የሚገኘው ከኢየሱስ ነው። አሜን አትለኝም? የእውነት መንፈስ የምታገኘው ከነቢያት ነው። ከነቢያት አይደለም። ከማን? ከኢየሱስ። አይታችኋል? ብዙ ጊዜ የእውነት መንፈስ አለ ሆይ ብለህ ስታይ ጥቂት መንገድ ይሄድና አንተ ላይ ተረከሱን ያነሳል። ሰላም የነበረ ሰው ይቀየማል። ውይ ይሄማ ነብይ ነው ካልኮ ማለት አንተ ላይ ተነስቶ እንዳታደግ ይኮረክማል፣ እንዳትሰብክ ይኮረክማል። ልትበልጦ ስትል ይፈራል፣ ልታገለግል ስትል ይፈራል። በቃ አሁን አይታችኋል? ትክክለኛ ዶሮ ጫጩ ስታሳድግ
ጫጩቷ ካደገች እናቷን ትኮረኩማለች አይደል? ይሄ እውነተኛ መንፈስ አይደለም። ስሙኝ፣ እውነተኛ መንፈስ አይደለም። ሪል እውነተኛ መንፈስ እንደ መጽሐፍ ቅዱስ ማወራላችሁ። እውነተኛ መንፈስ የሚተርፍ ነው። እውነተኛ መንፈስ የሚያሳርፍ ነው። እውነተኛ መንፈስ የሚያውክ አይደለም። እውነተኛ መንፈስ ወደ እውነት ሁሉ የሚመራ ነው። እውነተኛ መንፈስ የሰውን ልብ የሚያረጋጋ ነው። እውነተኛ መንፈስ ጌታ ምስክሬ ነው ብላችሁ ጌታ ምስክሬ ነው ብላችሁ ኢየሱስ እንደተቀባ ልንገራችሁ። ኢሳይያስ ምዕራፍ 60 ላይ ዳቻው ኢሳይያስ ምዕራፍ 60 ላይ የአምላኬ የእግዚአብሔር መንፈስ በማን ላይ ነው? አቤት አቤት! የእግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለደሆች እሰብክ ዘንድ ምን አድርጎኛል? ዛሬ 11 ሰው ይቀባል። ትቀባለህ ያልኩህ የሆነ ሰው በደመት መንገራት ነው ትቀባለህ። አይደል? ለካ ኢየሱስ ሽባን የተረተረ በቅባት ነው። አቤት! በስልጣን ብቻ እንዳይነዝ አቤት! ፋስተር ስለሆንክ HIV በሽታ ላይ ፈውስ ይችላል። የነቢይነትን ማዕረግ ስለያዝክ አጋንንት ላይ ጨው ይችላል። ጉዳዩ የቅባት ጉዳይ ነው። የማዕረግ ጉዳይ አይደለም። የወንበር ጉዳይ አይደለም። ቅባት የተቀበሰው ጭሆሜ አይደል? የአምላኬ የእግዚአብሔር መንፈስ በማን ላይ ነው? አሁን በእኔ ላይ የመጣው ያለው መንፈስ ፖለቲካ አይደለም። እናገራለሁ፣ አጋንንት ይጮሃል። እናገራለሁ፣ በሽተኛ ይፈወሳል። እናገራለሁ፣ ሙታን ይነሳል። እናገራለሁ፣ ታምራት ይሆናል። መታችሁ ጭዋችሁ አሜን አሜን። የታልክ የእውነት መንፈስ ስሙኝ። የእውነት መንፈስ የቱ ጋር እንደሚገልጥ ልንገራችሁ። የእውነት መንፈስ የቱ ጋር እንደሚገልጥ ልንገራችሁ። ወንጌላዊ የእውነት መንፈስ የቱ ጋር እንደሚገልጥ ልንገራችሁ። መጀመሪያ ላይ የእግዚአብሔርን ሰው የምታከብሩ አክብሮትና አሁን የምታከብሩ አክብሮት አንድ ላይ ነው። መጀመሪያ ላይ እግዚአብሔርን የምትፈራው ፍርሃትና አሁን የምትፈራው ፍርሃት አንድ አይደለም። መጀመሪያ ላይ ለእግዚአብሔር ቅባት የምትንከባለለው አንተ አሁን አንድ አይደለም። ምንድነው ብለህ ስታስብ የትላንትናውን ቅባት እያደከምክ ዘመናዊ በሆኑ ንግግሮች ውስጥ እየመጣ ነው። የትላንትናው ቅባት ኢየሱስ ሲባል እንባ አይናችን ላይ ይመጣል። ኢየሱስ ሲባል እንባን አይናችን የሚያንቀው ገና የእግዚአብሔር ቃል ሳይሰበክ ያለ ታፒልጋን ልባችን ምን ያደርጋል? ይመጣል። ደስ ይላል። ይሄን ቤዛል። አሁን ቢሰበክም ታንቀላፋል። አሁን ቢዘመርም ታንቀላፋል። ምንድነው ችግሩ? ኢየሱስ ስሙ፣ ኢየሱስ በጣም ይደላችሁ ታምራቱ ሁሉ ቅድም ብያቻለሁ። ምሳሌ ጨው አምጡልኝ ሲል ሁላችሁ መንፈስ ቅዱስ አለ ማለት ጨው አምጡልኝ ብሎ ሲላት ሴትዮዋ ጎረቤት ሳትሄድ ከሰፈር በራሷ ቤት ላይ ጨው ሲያመጡ ቤታችሁ ውስጥ እናንተ ውስጥ ባለው መንፈስ ነው እግዚአብሔር የሚሰራው። ጨው አሜን በለ። ስለዚህ ትናንትና ያለን እግዚአብሔር መፍራት አሁን የለም። ትናንትና ለእግዚአብሔር እንንቀጠቀጣለን አሁን የለም። ትናንትና እግዚአብሔር ሲባል እንፈራለን አሁን የለም። አሁን ጭራሽ እርስ በራሳችን እየተናነቅን ነው። ምን አይነት መንፈስ ይሁን የተገዳደል ነው? ምን አይነት መንፈስ ይሁን? እስኪ ቼክ አድርጉት። የሚሰማኝ ያለው መንፈስ የሰይጣን ነው የእግዚአብሔር ነው ብላችሁ ቼክ አድርጉ። አሁን ያወራኝ ያለው እግዚአብሔር ነው ሰይጣን ነው ቼክ አድርጉ። አይታወቅም። የቱ ጋር እንደምንሄድ አናውቅም። ግን መንፈሳዊ ሰዎች ነን። ስንታይ ገዳዮች ነን፣ ግን መንፈሳዊ ሰዎች ነን። የቱ ጋር ነው የእውነት መንፈስ የሚባለው? የእውነት መንፈስ የቱ ጋር እንዳለ ቴስት አድርጉልኝ። አሁን ሄዷል፣ የለም፣ ጠፍቷል። ዛሬ የምጸልየው ለዚህ ሁሉ ህዝብ አይደለም። 11 ሰው ትጥቁን ይታጠቃል። ሪሊ ዛሬ ጸልይላችኋለሁ የቀደሙትን እንዴት መቅደም እንዳለባቸው የእግዚአብሔር ምስክር ምላችሁ ሆነ። ኃጢአት ቀደሙት የምትሉትን አንተ ቀስ ብለህ ትቀድማል። የእውነት መንፈስ ምን ያደርጋል መሰለህ? የእውነት መንፈስ ነው በጌታ ፊት ምላችሁ ንግግር አይደለም፣ ታምራት ብቻ አይደለም። የእውነት መንፈስ ያስታውቃል። ልብሽን ዶክ ያደርጋል፣ ነካ ነካ ያደርጋል። ማርያም ውስጥ ያለው መንፈስ ልክ ኤልሳቤጥን ስታይ የኤልሳቤጥ ጽንሷ ዘለለ የሚለው ማርያም ላይ የፈሰሰው ቅባት ነው። ብታምኚ ካላት በኋላ ማርያም ላይ የወረደ ቅባት አለ። ያ ቅባት ኤልሳቤጥ ቀስት አንተ አንዳንድ ሰው ካልተቀበለ አንከራከርም። የሆነ ችግር አለ ማለት ነው። ቅባት ኃይል ያስፈልጋል። መኪና አዲስ አበባ ለመሄድ ምን ያስፈልጋል? ናፍጣ ያስፈልጋል። ሁሉ ነገሩ ሰርቪስ መሆን ያለበዛ ለምን እንሄደው? ረጅም መንገድ ስለሚሄድ አንዳንድ ጊዜ ጉባኤ ለብቻ ላሳብብ አይገባኝም። እኔ ላይ ችግር አለ ማለት ነው። ስለዚህ ቻርጅ ያስፈልገኛል። አሜን። እኔ ላይ ችግር አለ። እኔ ላይ ችግር ስለዚህ ምን ያስፈልገኛል? ጫካ ላይ ለማለት አንድ ቻርጅ ያስፈልጋል።
አሜን አትልም? ኢሳይያስ 60 ላይ ለችን ቃል አንብብ። ስለ እውነት መንፈስ ነው የማወራችሁ። ስለ እውነት መንፈስ ትንቢተ ኢሳይያስ ምዕራፍ 60 እሺ አወጣ 61 ነው 61 ኦኬ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው የተሰበረው እጠግን ዘንድ ለታሰሩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችው የእግዚአብሔርን ዓመት አምላካችንም የሚቀበልባትን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ ዛሬ እኔስ ያለው ቅባት ሊያስታናችሁ ይመጣል። ድገሙት። የእውነት መንፈስ የጣልከው ዛሬ በሉት። የትላንትና የእውነት መንፈስ ዛሬ እንደገና ባንተ ላይ ይወርዳል። እንደገና በሉት። ባንተ ላይ ይወርዳል። የትላንትናው የቅንነት መንፈስ፣ የታማኝነት መንፈስ፣ የእውነት መንፈስ፣ የራይነት መንፈስ ዛሬ የታለ በሉት። ዛሬ ግን በሉት እንደገና ታነሰዋል። አሜን የሚል ሰው ብቻ